ምንድነው የምትሰራው በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገን? ኧረ ምንም አላደረኩም እኔ። ወይዬልህ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንብብ ሲለኝ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ካላመጣ ተመልሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። እሺ የትኛው ነው? እስቲ ይሄ ነው? እሱ ነው። ምን ብላ ነበብከው አንተ? እኔ 7 በሬ። ምን አጠፋ? ምን አጠፋ አንተ? እኮ ምንም እኮ አላጠፋ። ትክክለኛ እንዴ ትክክል ነህ። እንግሊዘኛም አለ ሌላ። መጀመሪያ ላይ ያለው ነው? እስቲ ምን ብላ ነበብከው? ሄደች ሄደች ሄደች። እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደዚህ የሚያንገላቱ? እኮ ወላጅ የአንድ ብር ፌስታል ነው እንደ ዝም ብሎ ተንጠልጥሎ የሚሄደው። ትክክል እኮ ነህ ካንተ እኮ ማየ እኔ እኮ በጣም አንተ ኢዲየት get up stand up ተነስ read the word on the blackboard to the classroom loud read it. እሺ እሺ We don't have time. Hurry up, please. ስንዴ Sunday this is English class. Stupid. I'm tired of punishing you. እኔ አንተ መምታት እኮ ነው የደከመኝ። እኔ እዚህ ልኮርኩሞ እርሶ እንዳይደክሙት Please please yes yes. ይቅርታ በቃ በደንብ አድርገህ ምታልኝ። እሺ come Shut up, ዝም በል። እስቲ አንተ አንብብለት። እኔማ ቃለው ብቻ You read it for the classroom, okay? እሺ Sunday. What did you say? Oh, Sunday. No. Are you okay? Here? Are you okay? Teacher, እኔ ደግሞ ልኮርኩሞ Yes. ምታው አንተ ደግሞ አንበተራው hit him. እሺ ኧረ ቲቸር ይቅርታ በቃ I don't care. ኧረ ቲቸር It is none of my business. ከዚህ በላይ እንዴት ልምጣት አለ እንዴ? አፍሪካ ምንድን ናት? እሺ ሀገር ለአህጉር ሐመሮሃ መልስ የለም። አይ እሺ እባክህ እስቲ እንደው አፍሪካ ታዲያ ምንድን ናት? አፍሪካ ስፔሻሊቲ ዴንታል ክሊኒክ ስለሆነ እናንተ አፍሪካ ስፔሻሊቲ ዴንታል ክሊኒክ ለሁለት እድለኛ ሰዎች ጊቫዌ አዘጋጅቶላቸዋል። ጊቫዌ የሚሆነው ደግሞ የጥርስ ማንጻት አገልግሎት ነው የሚሆነው። እናንተ ደግሞ ማለት የሚጠበቅባችሁ እዚህ ቪዲዮ ስር ማለት ነው አፍሪካ ስፔሻሊቲ ዴንታል ክሊኒክን ሜንሽን አድርጋችሁ ከዛ እኔ ብላችሁ ኮሜንት አድርጉ። ከዛ ሁለት እድለኛ ሰዎች ይመረጣሉ። ከአዳማ እስከ አዲስ አበባ የበለዘን ጥርስ ነጭ በማድረግ ይታወቃል። ስለዚህ ጥርሳችሁ ከበለዘ አይዟችሁ፣ አፍሪካ ስፔሻሊቲ ዴንታል ክሊኒክ ነው። እሺ የብሬስ እና የኢንቫዛላይን ሕክምናም ከፈለጋችሁ በኢማክስ በቪርኮኒያ እና በፖርሽሌን ቪኒርም ይሰራሉ። አዳማ ካላችሁ አዳማ ከመብራት ኃይል አጠገብ 2ኛ ፎቅ ላይ ይገኛሉ። አዲስ አበባ ላላችሁ ደግሞ መገናኛ ሲቲ ሞል 3ኛ ፎቅ ላይ ይገኛሉ። ለተክሎች ምግብ የሚያዘጋጀው ክፍል ምን ይባላል? ምግብ የሚያዘጋጀው ምን እያሰብክ እንደሆነ አውቄያለሁ። ምን ልትመልስ እንደሆነ አውቄያለሁ። ግን እባክህ በሕግ አምላክ እንዳትለው። እሺ ያው እንዴት መልስ እንደሚመለስ እንደው ላስተምር እስቲ። እንካ እስቲ አንተ ጠይቀኝ። እሺ ጠይቀኝ እስቲ አንተ እንዴት እንደሚመለስ ላሳይ። ጠይቀኝ። ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ስለዚህ መጀመሪያ አስባለሁ። አየህ አንተ ማታረገው አስባለሁ። ተክሎች
ምግብ የሚያዘጋጁበት ሂደት። መምህሬ ሲያስተምረኝ ምንድን ነበር ያለኝ? እናቴ ስታስጠናኝ ምንድን ነበር ያለችው? ይባላል። መልሱስ መልሱ መልሻ ማይ መልሱስ አንተ ስለጠየከኝ ነው መልሰው እኔ አይደለም ጥያቄ ጠይቅ። አታቂም። አንቺም እንደኔ ነሽ፣ አንቺም እንደኔ ደነዝ ደደብ ነሽ እያልከኝ ነው። መቻልኩሽ እኔ እንደዛ ነው አልከኝ እንጂ መልሽ ያልከኝ እኮ እንዴት እንደሚመለስ እያሳየው ነው። መልሱን አልመለስሽም እኮ። ምንድን ነበር ጥያቄው? ተክሎች ምግባቸውን የሚያዘጋጁበት ሂደት ምን ይባላል? ከነሽና አንተ እኔን ጥያቄ እኔን ትጠይቀኛለህ? እኔን እንዴት ትጠይቀኛለህ? ጠይቀኝ አልሽኝም እንዴ? አንተስ እንዴ ብለህ በገዛ ቤት እኔን ጥያቄ ወይ ጉድ! እኔ ቁጥር ነኝ። እሺ ወገቤ ቀጭን ነው። ከ5 እበልጣለሁ፣ ከ10 አንሳለሁ። እኔ ማን ነኝ? ወገቡ ቀጭን የሆነች ቁጥር ለምንድን ነው ጥያቄውን መልሰህ የምትነግረኝ? ወገቧ ቀጭን ነው አላልሽም እንዴ ታዲያ? እስቲ በእናትህ አስብ እስቲ። ወገቤ ቀጭን ነው፣ ከ5 እበልጣለሁ ግን ከ10 አንሳለሁ ይላል። ወገቧ ወፍራም ያልሆነ ቁጥር እንደ ወፍራም ነገር ይብላ እገላለሁ ዛሬ። በቃ መልስ። ከ5 የሚበልጥ ግን ከ10 የሚያንስ ቁጥር። ከ5 የሚበልጥ ቁጥር ግን ከ10 የሚያንስ ቁጥር። አንተማ ተልከህብኝ ነው አንተ። አዎ አንተ ተልከህብኝ ነው እንጂማ አይደለም አንተ። አዎ እንዴ? አዎ እንደውም እኔ እጠረጥራለሁ። እዛን ጊዜ የወለድኩ ጊዜ እኔ ቀይሮ ሰጥተውኛል እንጂ እኔ ልጅ እንደዚህ ያው ቀይሮ ሰጥተውኛል። አልቅስ በል። አዎ ምንድን ነው ግን? ምንድን ነው አንተ? አይመስለኝም